ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ሰላም ክቡራት የጎፍላ ሚዲያ ተከታታዮች በሙሉ እንደምሰነበታችሁ። ዛሬ እንግዲህ በባህር ዳር ዩኒቨርሲቲ ፌዳ ካምፓስ ተገኝተን ከተማሪዎች ጋር አጭርና ቆንጆ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። አብራችሁን ቆዩ። መልካም ጊዜ። እሺ ብዙ ጊዜ የመድረክ ስራዎችን ሰርተሃል። ዳይሬክት ማድረግሃል። ዳይሬክት ስታደርግ ወይም አንተ መድረክ ላይ እየተወንክ ባለበት ጊዜ ምን ተፈጥሯል? እንደዚህ አይነት ፐርፎርማንሶች ላይቭ ከመሆናቸው አንፃር በራሳቸው ይዞት የሚመጡት ነገር አለ። ብዙ አይነት ትውስታ እና ከማረሳው የመጀመሪያው እንትን ነው። የሆነ ኢቨንት መጥቶ የአርበኞች ቀን አካባቢ ነው እና ለአርበኞች ቀን ፕሮግራም እየሰራ በአንድ ሳምንት ውስጥ ነው ፕሮግራሙ እንዲያልቅ የተደረገው ምናምን። በአንድ ሳምንት ውስጥ ሰራን ጨረስን ምናምን። ጠዋትም ማታም ነበር ስንሰራ የነበረው እንዲደርስ ተብሎ ለኢቨንቱ። ከዛ እኔ ቀራጭ ነበርኩኝ። ሀውልቶች መጥተው ይቆማሉ፣ ገጸ ባህሪዎች ምናምን እና እኔ እየሄድኩኝ እጠርጋለሁ ምናምን። ጭካሽ ላይ አንስቼ ጨርቅ አራግፋለሁኝ ጠረቅ ጠረቅ አድርጌ ምናምን። ከዛ ወደ ዲያሎጌ ወደ አክቲንግ ሆና እንቀጥላለሁኝ ወደ ፐርፎርማንስ። እንዲህ እያልኩ ተለማምጄ ነው። ቆይ በቃ ትከሻዬ ላይ ጨርቅ አለ አሲዩም ኢማጂን እንዲህ ነው የምጠርገው ተባለ። ከዛ ደረሰ። አርበኞች ጋሽ ሰለሞን የአርበኛው ልጅ እሳቸው መጥተው ነበረ። ብዙ አርቲስቶች ነበሩ፣ አመራሮችም የነበሩበት ፕሮግራም ነበረ እና አባት አርበኞችም እንደዚሁ። ከዛ ፕሮግራሙ ደረሰ። ለማቅረብ ተዘጋጀን ሁላችንም። በተማሪ ደረጃ በጣም እንትን ድንጋጤ ምናምን አለ። ለመጀመሪያ ጊዜ ነው አርቲስት ጋር ስትቀርብ? ለመጀመሪያ ጊዜ በቃ የትላልቅ ሰዎች ቁጭ ብለው ሲያዩኝ እኔ ገና ለጋውን ተማሪ ምንም የማያውቀው ነውና ደን በቃ ፕሮግራሙ ሊጀምር ነው። ቲያትራችን ደረሰ ምናምን። ገቡ። መጀመሪያ የምንገባው እኛ ነን። ሀውልቶቹ ገቡ ምናምን። ፖዝ አደረጉ፣ ቆሙ። አንዱ ሀውልት አንተ ነህ ማለት ትችላለህ። ከዛ ገባሁኝና በቃ ትሬኒንግ ላይ ሳደርግ የነበረውን ጨርቅ እኮ ተሰጥቶኛል አለ እዚህ ጋር ምናምን ህድት አልኩኝና ዝም ብዬ በእጄ እንዲህ ማለት ጀመርኩ። ሳየው ባዶ ነው እጄ፣ ሳሊዝ በባዶ እጄ እንዲህ ማራገፍ ጀመርኩ። ውይ ምናምን አልኩና እንደገና በቃ ረሱኝ። ከዛ በኋላ እንደዚህ የሆነ እንደዚህ ገባኝ። በስመ አብ አረሳው የሚንቅ ባክስቴጅ ገብቼ ምን አደረክ? እሪ ነው ያልኩት። በቃ ግን ሁሉም በቃ ለቀጣዩ ስራ እንደገና የሚቀጥሉ ሲኖች ስላሉ ምናምን ከዛ በቃ እንድዘጋጅ ምናምን አደረጉኝ። ይሄን ሞመንት አቃረሰው ምን የመድረክ ስራ። እሺ መንግስቱ፣ አንተስ መድረክ ላይ የተለየ ነገር አለ ወይስ ከመድረኩ? ፍሬች ላይ ያለው ከገባው አንድ ሳምንት ምናምን ነውና አይናፋር ነበርኩ በጣም የምር ሴት በጣም ነበር የምፈራውና ላይብረሪ ገባው። እሺ ብቻዬን ነበርኩ ቴብሉ ላይ የነበርኩት እና ሶስት ቆንጆ ሴቶች መጥተው ክፍት ይድቅና ነው ማለት ነው። ከዛ ቤት ላምብ የምር ነዘረኝ እንዴ ቤት ልዩ በቃ ምንም ሊገበኝ አልቻለም። ከዛ እነሱ አሉ ሴት አፍራለሁ። ከዛ አስረክቤ ወጥቼ ዶርሜ ሄድኩ ተኛው። ዛሬ ቢሆን ግን እና የዚያንስ ቢሆን እንደ ወንዶች ታጋብሎ ነግሬያለሁ። ፍሬሽ ነኝ። እነሱ ደግሞ ጂሲ አይነት ነገር ናቸው። በጣም ቆንጆዬ ናቸው። አይናፋር ነበርኩ ነግሬያለሁ። ሶስቱም ሆኑ እንዴ የትኛው ልቀበል? ለዛ ነው መድረክ ላይ ደግሞ በጣም ብዙ ገጠመኞች አሉ። እዚህ ዲፓርትመንት ከመግባቴ በፊት ትንሽ ቲያትር ሞክር ነበርና የሆነ የዞን ውድድር ነበር። እዛ ውድድር እየተሳተፍን የሆነ ሜን ካራክተር ነው ኢቪሊዮን የሚባል ካራክተር ነውና መጨረሻ ላይ እንደዚህ ሽጉጥ ነበር የሚተክልባትና ሽጉጥ ከሚደቅንባት በፊት ቀላዋዎቹን ነበር አውጣ እንደዚህ ሰርፕራይዝ የምታደርገው ሊገላት ሲል ቀላዋዎቹን እሷ ቀድማ አውጣ ማለት ነውና መድረክ ላይ ቀጭ ሳረግ ዝም አለ ማለት ነው። እና እንድታሳየኝ እየጠበቅኩ ነው ቀላዋዎቹን ማለት ነው። ምክንያቱም ከዛ የመጨረሻው ነው የሚወድቅበት ነው እና የሚሸነፍበት ነው። ከዛ ሳያት ረሳሁት አለች። በቃ ባክስቴጅ ላይ ረስታቸው መጣለች ቀላዋዎች። ከዛ ያለኝ አማራጭ ምክንያቱም የለም አልተተኮሰም የሆነ ነገር ሀፕን አድርጓል ማለት ነው። ስለዚህ በቃ ፌንት መብላት ነው። ከዛ የመጨረሻ ነው ከበውታል እና የመጨረሻ እሷን ገሎ ከተያዘም ተያዘ ነገር ነው።
በቃ ፌንት በላው። ከዛ ያዙት። የሰንበት ትምህርት ቤት እየሰራ ነው የሆነ ሰዓት ላይ እዛ አገር ቤት የሆነ በጥፊ የሚመታበት ነበር። የደማክሊን የሚባል ቲያትር ታውቃላችሁ? በጣም መንፈሳዊ ቲያትር ነውና የወዲት ናት በጥፊ የምትመታው የሚባለው የሆነ ነገር ልትጠይቀው መረጃ ፈልጋ እምቢ ነው የሚለው። ከዛ ስትለው የምትፈልገው ነገር አላመጣለት አለ ማለት ነው። ከዛ በጥፊ ተወስዶ ላጭ ታደርጋለች። የምትፈልገው እንዲናገር ነው። እሱ ደግሞ እንጃ የሚናገረው ጠፋ። ከንጌ ጋር አብረን እየሰራን በቅርቡ ማለት ነው እና የሆነ ካራክተሩ እሱ አባት ሆኖ አባት ሳይሆን ባል ነኝ እና የዛኔ ምን አደረገ መሰለህ እንትኑ ከብር ጋር የተያያዘ ነው ካራክተሩ። የሆነ ብሩ ፌል ያደርግበታል ማለት ብር ነው ተብሎ የተሰጠው ዶክመንት ፌል ያደርግበታል፣ በህልም ይሆንበታል። ከዛ ልክ እዛ በቃ ቢሊ እሷ ደግሞ ማለት ነው በቃ አሬ በቃል ትሏለች። ሳይሰማን በቃ የብር ነገር ሲነሳ በጣም ነው እንትን የሚለኝና ሚሊዮን ብር ነው ደረሰ የተባለው እዛ ፌክ ነው። ከዛ በዛ በብር ደረሰ ሲባል በጣም ብዙ ነገር ሚስቴክ እናደርጋለን ተባብለን መኪና ኤቭሪቲንግ በቃ ተሟልቷል እና ያን ብር የለም ተባለ ማለት ነው። ከዛ እንዴት ልውጣ እንዴት ልመለስ ደስ ይላል ያጋጠማችሁ ነገር አልፎ ስታዩት ደግሞ በጣም የምትገረሙበት ነገር ነው። እስኪ አሁን ደግሞ ከሞይሆድ እንጀምር። ከሰራሃቸው ስራዎች መካከል የምታስታውሰውንና የምትወደው ትንሽ ነገር በጣም ምናልባት እኔ የኔ ያለ ብዙ ስራ ሰርቻለሁ ብዬ አላስብም። ከሰራኋቸው ብዬ እንትን እምላቸው ማስታወሳቸው ግቢ ጉባኤ ላይ ነው አብዛኛውን የምሰራ እኔ። በዩኒቨርሲቲ ውስጥም የምንሰራው ሳምንታዊ ፕሮግራም አለና እዛ ጋር አንዳንድ ጽሁፎችን እንጽፋለሁ እና ግቢ ጉባኤ ላይ ከሰሯቸው ባነሳ ደስ ይለኛል። እስኪ ሞክርልኝ። ግቢ ጉባኤ ከሰራሃቸው ከወደድከው። እኔ መቼም የምሰራውን ነገር አጣለውም አንተና የምትወደውና አንተን የምትለው ደግሞ ዋጋ የምትሰጠው ያቀረብለት ሰው ተመልካቹ በሚሰጠው ዋጋ ይሆናልና ህዳር 21 ጉዞ ነበረ። ቀረጻ እያደረኩ ነበር። ቀረጻ ዜና ተዋህዶ ልሰራ ነው። ዜና ተዋህዶ ስሰራ እዛ የሄድንበትን ኢቨንት ይዤ ነበር በስልኬ ማለት እና ያንን ኤዲት አደረኩና ልክ በፕሮጀክተር ዜናውን እያነበው እና ልክ ያንን ሳቀርበው በቃ ተማሪው ተመልካቹ እኔ ከጠበቁት በላይ በቃ አሪፍ ነው፣ በርታ፣ እንደዚህ አይነት ስራዎችን ቀጥል ነው ፊድባክ ሲሰጡ በጣም የተደሰቱበት ቀን ነው። ከሰራሃቸው መካከል ትረካም ሊሆን ይችላል ዜና ተዋህዶ ካቀረብከው አንድ ላቱን መርጠህ ዛኔ ያቀረብከው አይነት አቀራረብ እዚህ ጋር ብትሞክር። ይህ ከፔዳ ግቢ ጉባኤ በቀጥታ ወደ እናንተ የሚደርሰው የዜና ተዋህዶአችን ዜና ተዋህዶውን እየመራው አብሬያችሁ የምቆየው እኔ ሞኝሆድ ነኝ። አብራችሁ ቆዩ። የጋዜጠኝነት አቋም ያለህ ደስ የሚል ድምጽም ያለህ ልጅ ነህ። ጥሩ ነው ሞይሆድ። እሺ መንግስቱ ሽርገጤን ትጫወትልናለህ? ለምሳሌ ሽርገጤን የምሬን ነው ከተወንኩዋቸው በጣም ወዳኝ። ምክንያቱም ኮሜዲ የመጀመሪያ ነው ሽርገጤ። ብዙ ጊዜ ትራጀዲ ነው የምተውነው። ኢቭን ኢፍ ይሄ ምንድነው ኤክሰርሳይዝ ሳደርግ ቤቴ ወይ የሆነ ቦታ ላይ ኤክሰርሳይዝ ሳደርግ ኢንተርናል የሆነ አክቲንግ ነው ብዙ ጊዜ የማደርገውና ወደ ትራጀዲ ይሄዳል። ስለዚህ ሽርገጤን በደንብ ነው የምወዳቸው። ግን ዳያሎግ ረስቻለሁ። አሁን በቅርቡ ምናልባት ከሰራ ነው ከህንደኬ የተወሰነ የቢዩሲፋ ላይ የተወሰነ ልበላችሁ። ቁም ነገሩ እኮ ቀድሞ መወለዱ ላይ ሳይሆን ተወልዶ መቅደሙ ላይ ነው። ማለት የሰው ልጅ ትንሽ አዋቂ የሚያሰኘው በወልዶትና በሞቱ መሃል ባለው ህይወት የሚሰራው ተግባርና የሚያሳየው ምግባር ነው ለማለት ነው እንጂ በህይወትና በሞትማ የሰው ልጅ ምን አገባው? እርሱ ከስልጣንና ከፍቃዱ ባሻገር የአምላክ አሞን ስራ የአምላክ አሞን ፍቃድ ብቻ ነው ይላል። በጣም ደስ ይላል። ማለት እኔ ባየው መድረክ ላይ እንተያያለን። እሺ እንገናኛለን መድረክ ላይ። በጣም ደስ ይላል። እሺ ያብስራ፣ አንተ ደግሞ ከተወንካቸው ይወደድከው? እንግዲህ በግቢ ቆይታዬ በተለይም ደግሞ እዚህ ዲፓርትመንት ከገባው ጊዜ ጀምሮ የሚገርሙ ፐርፎርማንሶችን አቅርቤያለሁ። እኔ እንዲሁ በቃ እንዲሁ ዝም ብዬ ደበረኝ ምናምን የምለው አይነት ፐርፎርማንስ እስካሁን የለም። የመድረክ ስራ ከሞኖሎግ ጀምሮ ሰከንዲር በቃ ከሱ ጀምሮ እያንዳንዱ የሰሯቸው ቲያትሮች የሰራባቸው መድረኮች በጣም የሚገርም ፐርፎርማንስ ነበር የነበራቸው። ትላበሳለህ ገጸ ባህሪውን ግን የሚቆዩት ካንተ ጋር ለአንድ ወር ለሁለት ወር ከዛ ፋይናል መጨረሻ ላይ ነው በቃ መልእክቱን አስተላልፈህ እዛ ላይ ማስተማር ያለበት ነገር አስተምረህ በዛ ገጸ ባህሪ ነው የምትወው። ግን ደግሞ ሙሉ በሙሉ ከመተው ደግሞ እኔ እላለሁ ከመተው የተወሰነ ነገር ደግሞ መውሰድ ያስፈልጋል ከነዚህ ሰዎች ከነዚህ ገጸ ባህሪያት። ምክንያቱም
እኛ ተላብሰን ስናስተምር መጀመሪያ ከነሱ ህይወት መማር አለብን ብዬ አስባለሁ። ሞኖሎግ የዘራ የደረስን ተጫዎች አለኝ። የሀገር ሀገሩ ሞዶውን ስላልከኝ ነው መምረጥ አልቻልኩም። የሀገር ሀገሩ የሚባል ምርጥ ሙዚቃ ቲያትር ነበረ። ከዛ ደግሞ ንጉስ አርማ እንዲሁ ታሪካዊ ቲያትር ነበረ። ከዛ እንዲሁ በየኮርሱ የመጡ ቲያትሮች ነበሩ እና አሁን በቅርብ ማስታወሰው በቃ ይሄ ንዝር የሚያደርግ ስሜት የለም። በቃ እውነቱ ታሪኩ የሚያንተ ስለሆነ የምታውቀው በቃ ኢትዮጵያዊ የሆነ ሽታ ነበረው። ህንደኬ ቲያትር ላይ የፈረሰኛ አዛዥ ሆኜ ነው የተጫወትኩት እና በቃ ኢትዮጵያዊነት ማለት ምን ማለት ነው ምናምን በቃ ብዙ ጥያቄዎችን መልሼበታለሁ፣ ብዙ ትምህርቶችን አግኝቼበታለሁ እና እኔ የምገባበት እንዳያለ አገሬ እናንተ ብቻ አይደለም። ስለሆነም አገሬን በሰላም ሆነ በጦርነት ለእናንተ አሳልፌ አልሰጥም። የምንዋጋው እኮ እኛ ነን። ብንደማም የምንደማው ብንሞትም የምንሞተው እኛ ወታደሮች እንጂ እርሱ አይደሉም። ታዲያ ይሄን ያህል ምን አረደው? በጣም ደስ ላላችሁ። እኔ ራሱ ስሜታዊ ነኝ እኮ ጨርሳችሁ እየጠበቅኩ ነበር። ደስ ካለና እዚሁ ሙሉ ቲያትር በቃ እንደዚህ በጣም ነው ደስ የሚለው። ዘራይ ደረስ እስኪ ዘራይ ደረስ ኤርትራዊ አርበኛ ነው እና ጣሊያን ሂዶ ጣሊያን አደባባይ ለስራ ይሁን ለትርጉም ስራ ይመስለኛል ሄደውና እዛም ጣሊያኖች አንበሳውን ሐውልቱን ወስደው ከላይ ላይ ተኩላ አድርገው ከዛ ምራቃቸውን እየተፉ ኢትዮጵያን ባንዲራ እየረገጡ ምናምን ሲያይ ነው ተጋብዞ ሄዶ ለሴሬሞኒ በዓል ሆኖ ተብሎ ነው ሄደው። ግን እሱ ሲያይ ኢትዮጵያ እየተዋረደች ነው ያገኘውና እዛ ላይ የሚሰማውን ስሜት ዶሬት ጸጋዬ ገብረመድህን በሞኖሎግ ጽፈውት ነውና እስኪ ከመጀመሪያዎቹ ስንኞች እናት ሀገር የሌለው ሰው ድሮም ቢሆን መሳቂያ የኔ ቢጤ ስደተኛ የአንድነት ትጥቆ የተፈታ ሀገሩን የተነጠቀ ነፃነቱን የተረጠ በጠላት ጎዳና በአውደ ዓመት ብቻውን የወደቀ ሰው ለዕለት ውርደት ምድር መንከስ የፋሲካ ፍሱቅ ብቻ የዋህ የአገሬ ሕዝብ በተረቱ ዘበት ነበር ከአንበሳ ቆዳ ተኩላ ይቀበር ይላል ሞኜ ገራገሩ ይላል የዋህ ባላገሩ። ከዚህ በላይ ግን ይበልጥ ደግሞ የሚያስደስተ ነገር እንደሆነ ታውቃለህ፣ የመድረክ ስራዎች ውጤቱን የምታገኘው ከኦዲየንስ ነው። ኢቭን መምህራኖቻችን ራሱ ግሬድ የሚያደርጉን ከእነሱ የሚገኘው ፊድባክ ነው። የሚያስቀው ላይ ካላሳቀ፣ የሚያሳዝነው ላይ ካላሳቀ ስራ ዋጋ ያልነበረው በቃ የምታገኘው ፊድባክ መምህሮች የሚሰጡ ነገር እነሱንም አሁን በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ደግሞ ኦዲየንስ ጓደኞቻችን፣ የግቢ ማህበረሰብ በሙሉ በቃ ያለውን ነገር እውነትም አድርጌዋለሁ ብለህ ታስባለህ እና ይሄ ነው ሞራል የሚሆነው እና በቃ ደስ የሚል ጊዜ ነበር። ስቴጅ ፐርፎርማንስ ደግሞ ማለት ነው ኦዲየንስ ነው ዋናው ማለት ገጸ ባህሪውን ተላብሰህ ህይወት እንድትሰጠው የሚያደርግህ ታዳሚ ነው። ስለዚህ ታዳሚው በጣም የሚደነቅ ነው። ባህር ዳር ዩኒቨርሲቲ ያለው የግቢው ማህበረሰብ በጣም የቲያትር አፍቃሪ ነውና በጣም እነሱን ራሱ ማድነቅ እፈልጋለሁ። ቴንኪው ማለት እፈልጋለሁ። መምህራኖቻችን በጣም ይለያሉ። ከዛ ደግሞ የኛ የክላስ ተማሪዎች ወይም ደግሞ የኛ ዲፓርትመንት ተማሪዎችን በጣም ተሰጥቶ ያላቸው ናቸውና የሚገቡት በጣም ይለያል። በቲያትር በቲያትርና በሲኒማውም አሪፍ ነው። በሁለቱም ማለት ነው። ሲኒማው ሁለቱም ነው። ሲኒማ ኤንድ ቲያትር አርት ሁለቱም ላይ በደንብ የሚሰራበት ነው እና አሁን ላይ ደግሞ በጣም ተወዳጅ ነው እና ደግሞ ባህር ዳር ዩኒቨርሲቲ ብቻ ነው የሚሰጠው ይህን ነገር እና በጣም ተወዳጅ ያደርገዋል ይሄ ማለት ነው። በጣም ደስ የሚል ቆይታ፣ ደስ የሚል ጭውውት፣ ደስ የምትሉ ሰዎች ነበራችሁ። እንግዲህ ለእናንተም ለሁለታችሁ መልካም የስራ ዘመን እየተመኘን ለወንድማችን ሞይሆድ ደግሞ እቺን 1 አመት ጨርሰህ አንተም ወደ ሙያህ ገብተህ በጋዜጠኝነት ሙያ በቴሌቪዥን መስኮት እንደምንከታተልህ እንደምናገኝህ ተስፋ እናደርጋለን። አንተም መልካም የትምህርት ዘመን፣ እናንተም ደግሞ ታላላቅ አርቲስቶች ሆናችሁ እንደምንገናኝ ተስፋ እናደርጋለን። መልካም የስራ ዘመን ይሁንላችሁ። በጣም እናመሰግናለን። እንወዳችኋለን። ሰላም። እሺ፣ እኛም እናመሰግናለን ስለነበረን ጊዜ። ጎፍላም ያልተደመጡት ድምፅ፣ ጎፍላም የመረጃ ፍላም። ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም